ዋትስአፕ ኤቭሪባዲ አም ዱዊንግ ግሬት። እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ ደግሞ በሌላ ጸደይ ቪዲዮ ተመልሰናል። ባለፈው በቦብ ነበር ስንሰራ የነበረው። አሁን ደግሞ አም ባክ ወደዚህኛው ተመልሰናል። ከዚህ በፊት የሰራኋቸውን ቪዲዮዎች ገብታችሁ ማየት ትችላላችሁ። ለማንኛውም ወደዚህኛው ቪዲዮ ተመልሰናል። ከጀርባ ለሚፈጠረው ለምትሰሙት ድምፅ ገና ከሆኑ ይቅርታ ማለት እፈልጋለሁ። የሚገራርሙ ቴክስቶች ነው ዛሬ የተጻፉት። እነሱን እያነበብን ፈታ እንላለን። እናንተ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ወደ ቪዲዮቹ እንሂድ። ስሙ ሲጀመር የትምህርት ቤት ላይፍ የሚያውቁት ከጀርባ ከኋላ ወንበር የሚቀመጡ ልጆች ናቸው። ሲጀመር እኔ ከጀርባ ነው የምቀመጠው። ደስ ይላል ከጀርባ መቀመጥ። በዛው ልክ ደግሞ አለው ችግርም። ግን ከጀርባ ከተቀመጥክ በቃ አለማውራት አልችልም ማለት 10 ጊዜ ነው እንትን የምትጠራው በመምህሩ ምናምን። እኔ ግን ከፊትም ከኋላ የምትቀመጡ ሰዎች ትመቹኛላችሁ። ኔክስት ቪዲዮ ሌስጎ። ይሄ ደግሞ ምን አለ? እስከ ዛሬ ድረስ ለእህቴ የነገርኳትን ሚስጥር ብቻ ነው ከሌላ ሰው ያልሰማሁት። አያችኋል? ለሌላ ሰው የነገረው ሚስጥር ሁሉ ከሌላ ሰው እየሰማ ነበር ማለት ነው። ለእህቱ የነገራትን ግን ለማንም ተናግራ አታውቅም። ምክንያቱም እህት ማለት የራስ ሰው ማለት ነው። ይሄ ነው እህት ማለት ዘቤስቱ። እውነቱን ነው። እኔ ሲጀመር ሚስጥር ነግሬ አላውቅም። ሚስጥር የሚባሉ ነገር የለም። ግን ሌላ ሰው ከመንገድ ይልቅ ለእህት መንገድ የተሻለ ነው። የተሻለ ነው። ሚስጥር ጠባቂነቷ ጸዴ ነው እያለን ነው ብራዘር። መቼ ላኩላቸው ደግሞ ሚስጥር ለሚጠብቁ እህቶቻችሁ ሴንድ ዚስ ቪዲዮ። መቻችሁ ሌትስ ጎ ወደ ኔክስት ቪዲዮ። ሰሙት። ሰዎች ስላንተ የሚያወሩት ወሬ ክብርህን አይቀንሰውም። አንበሳም በዝንቦች ጩኸት አደኑን አያቆምም ይላል። አደን ከመውጣት አይቆምም ይላል። የሚያወሩት ወሬ አንተን የማይወክል ከሆነ ስለአንተ ትክክለኛው ነገር ካልሆነ በየትኛውም መንገድ ብትሄድ አንተ ነገር ሊያንስም ክብርም ዝቅ ሊል አይችልም ነው። ሰዎች ምንም ሊያወሩ ይችላሉ፣ ምንም ሊናገሩ ይችላሉ። አንተ ካልሆንክ አልሆንክም ነው። ካልሆንክ አልሆንክም ነው። አንበሳም ዝንቦች ጮሁ ብሎ አደን ከመውጣት አይቆምም ይላል ያረዳች። አያችሁ? አንበሳ ማለት ነው። የፈለገ ዝንብ ከፊቱ ቢኖር በቃ እነሱ እየተንጫጩ ነው አሉታቢ ይወጣል። በቃ ከአንተ ፐርሰናሊቲ አንተ ከምታስበው ወይም እናንተ ከምታስቡት ፐርሰናሊቲ ከራሳችሁ ፐርሰናሊቲ ውጭ ለሆነ ወሬ ግድ ሊሰጣችሁ አይገባል። ይመቻችሁ። ኔክስት ቪዲዮ ሌትስ ጎ። ይሄ ምን ብሏል? በአንድ ሰው ውስጥ ደስታን አገኘው፣ ግን ደግሞ በዛው ሰው ውስጥ ደግሞ ምን አገኘው? ሀዘንን አገኘው ይላል። እኔ ባይዘዌ ከዚህ በፊት የሰሯቸውን ቪዲዮዎች አይታችሁ ከሆነ እንደዚህ አይነት ቴክስቶችን አላብራራም፣ ምክንያቱም አይመችም። እንደኔ ነው የማስረዳችሁ። ቴክስቶቹን እንደኔ እየፈታው ነው። ገብቶቻል። እናንተ ደግሞ በራሳችሁ ሚኒንግ ፈታችሁ ማየት ትችላላችሁ። ስለዚህ ይሄ ቴክስት የገባችሁ ሰዎች ካላችሁ ኮሜንት ላይ አሳውቁ፣ በኮሜንት አሳውቁ። እኛ ደግሞ ወደ ሌላ ቪዲዮ እንሄዳለን። ሌትስ ጎ ኔክስት ቪዲዮ። ይቻላል ወይ ምን እንዳለ ጥሎብኝ ነገርና ሰው ቶሎ ነው የምረሳው። ታጠቅ ማለት ነው። ታጠቅ ወጪውን ኢንተርቪው ቀርቦ የተናገረውን ሰምታችሁታል። ሰው የማይናፍቀኝ ሰው ነኝ አለ። በቃ ልክ እንደዚህ አይነት ልጅ ነው። ሰው የማይናፍቀኝ ሰው ምንም አይናፍቀኝም። ሰው እኔ ናፍቀኛል አይደል? እኔ ሰው ይናፍቀኛል። እኔ እነዛ ውስጥ አይደሉም። እኔ እነታት ውስጥ አይደሉም። ግን ይሄ ልጅ ነው ጥሎብኝ ነገርና ሰው አለ። ቶሎ ነው የምረሳው። ይቻላል። ይመቻችሁ። ሌትስ ጎ ኔክስት ቪዲዮ። ልቤ አልቆርጥ ብሎኝ እንጂ እንደማትፈልጉኝ አውቃለሁ። ድሮ ነው የገባኝ አይነት ነው ያለው። ለዚህ ቴክስት ምላሽ በዘው ቴክስት ጻፉሽ። በማትፈለጉበት ቦታ ላይ የሆነ ሰዓት ገብታችሁ ማየት ትችላላችሁ። የሰራነው ቪዲዮ ላይ በማትፈለጉበት ቦታ ላይ ምን አትበሉ ብያለሁ። አትቆዩ ብያለሁ። ስለዚህ ልቤ አልቆርጥ ምናምን የሚባል መጃጃል የለም። ያረዳል። አልተመቻችሁም ማለት ካልተመቻቸው ከራቅላቸው ለእነሱ ማጠቅማቸው ያረዳል። አልተፈለክም። ስለዚህ ካልተፈለክበት ቦታ ላይ 1 ሰከንድ መቆየት የለብን። ገብቶሃል? ያረዳል። ወጣ ምንድነው ልብ ያልቆርጣለ ምናምን ይሄ አይሰራም። ምን ይገር ሰብስክራይበሮች ጋርም አይሰራም፣ ፋሚሊዎች ጋርም አይሰራም። በዚሁም ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ሌትስ ጎ ኔክስት ቪዲዮ። ያረዳል። ግን እኔ የምመክርሽ ልብሽ እንዲቆርጥ። ባይ ዘ ዌይ በጣም ሶሪ ዛሬ ይዤላችሁ የመጣኋቸው ቪዲዮዎች ጀስት የሚያሳዝኑ ብዙ እንትኖች አሏቸው። ምን ይላል ይሄ ቴክስት? የዋህነት ዋጋ አስከፈለኝ እንጂ ጅልስ አልነበርኩም ይላል። እኔ ዛሬ ግራ ገብቶኛል። ቴክስቶች ምን ብዬ ላስረዳችሁ? ገብቷችኋል? ሚኒንጉ የዋህነት ዋጋ አስከፈለኝ እንጂ ጅልስ አልነበርኩም። ጀስት ልጁ የዋህ ነው። ሰው እነሱ እንደ የዋህ አይደለም እያዩት ያለው፣ ራሱን ነው እንደ የዋህ እያዩ ያለው ሰውየው። ገብቷችኋል? ሰዎች እሱ ጋር ያላቸው ሚኒንግ ምንድን ነው? ሌላ ነው። በሌላ መንገድ ነው የተረዱት። ደግሞ ዋጋም ከፈለበት። ይሄ በጣም የዋህ የሚባል ደረጃ ላይ ካላችሁ ዋጋ እንደሚያስከፍላችሁ እኮ
አሁን ይሄ ልጅ በቃ ዋጋውን መክፈሉ ራሱ ማንም ያወቅለት የለም ያረዳል። እንማርሽ አንዳንድ ሰዎች ታሪክ መማር አለብን። አንዳንድ ጊዜ እንደዚህ አይነት ቴክስቶች ሊያስተምሩን ይገባል። አንዳንድ ሰዎች ያደረክላቸውን ሳይሆን ያጎደልክባቸውን ነው የሚያስቡት። ይሄ እኮ የሰውኛ ባህሪው ነው። ማንም ሰው ያለውን ሳይሆን የጎደለው ነው ያለን እኮ ቢሆን ሁላችንም በቂ የሆነ ነገር ነው ያለው። ግን አብዛኛው ሰው ይሄ ነገር ይገባዋል ብዬ አስባለሁ። ጀስት ያረጋችሁላቸውን የሚያስታውስ ሰው ያለ አይመስለኝም። ያ የሆነች ነገር ሲጎል ያኔ ፊት ያደረጋችሁት መልካምነት፣ የዋህነት፣ ቸርነት ሪድ ይረሳል። መልካም ነገር ማድረግ ጥሩ ነው፣ ግን ደግሞ የሰውን ፍላጎት ሙሉ ለሙሉ ሞላለሁ ብሎ መታገልም አይሆንም። የሰው ፍላጎት መቼም አይሞላልሽ። የሰውን ፍላጎት ሞላለሁ ብላችሁ ወጣ ገባ ምናምን ብትሉ አይመጣውም። የሰው ፍላጎት መቼም ነው የማይሞላው። ስለዚህ ማድረግ እስካለባችሁ ድረስ ነው ማድረግ። የሴት ልጅ ትልቁ ፈተና ምርጫዋ ነው። ምርጫችሁ ላይ ተጠንቀቁ ትላለች። እቺ ደግሞ ይመስለኛል እኔ ምርጫቸው ላይ ትልቅ ፕሮብሌም አለ ብዬ አስባለሁ። እንደ ራሴ ፐርሰናሊቲ ትልቁ ችግራቸው ምርጫ ላይ ይመስለኛል። ጠንቀቅ በሉ ሴቶች፣ ምርጫቸው ላይ ጠንቀቅ በሉ። ለማንኛውም ኮሜንት ላይ ያሳውቁን። ይሄና ደግሞ ላኩላቸው። ምንም እንኳን መጨረሻችን ባያምር የሚተረክና የማይረሳ ታሪክ አለን ይላል። ደግሞ ይሄ የብዙ ሰዎች ይመስለኛል እኮ የብዙ ሰዎች ነው። ይሄ ነገር ሪል ነው። የማይረሳ ታሪክ አለን የማንተው በቃ ይሄ ነገር ተፈጠረ ብለን የማንረሳው ታሪኮች አሉ። ግን መጨረሻችን እንኳን ባያምር ማለት ነው አብሮ እስከ መጨረሻው ባይኬድ እንኳን የሆነ የማይረሳ የምንለው ጊዜ አለ። ስለዚህ እነዛን ማስታወስ ጤናማ ነው። መጨረሻችን አላማንም እና ያንን ጊዜ ረሳ ምናምን ብትሉ አይመጣውም። የማይረሱ ጊዜያትን ካሳለፋችሁ፣ ደስ የሚሉ ጊዜያትን ካሳለፋችሁ ምንም እንኳን መጨረሻችሁ ባያምር እነዛን ጊዜዎች ማስታወስ ጤናማነት ነው እንጂ እብደት አይደለም። ስለዚህ ትክክል ነው። ከአንዳንድ ሰዎች ጋር ደስ የሚሉ ጊዜዎች እናሳልፋለን። ያው እስከ መጨረሻው ባይዘልቅ ማለት ነው። ግን አሪፍ ነው። ቻማችሁ ኔክስት ቪዲዮ ላይ እስኮ ሰው በሰው ሊተካ ይችላል። እኔ ግን አንቺ መቼም በማንም አልተካሽም ይላል የኔ ውድ እህት። በመውደድ ልቤን ያለና አንድ ያልገባችሁን ነገር ልንገራችሁ። አታቃዩ። እሺ ሰው በሰው ሊተካ ይችላል ማለት ከእናንተ ውጭ የሆነ ሰው ወይ ጓደኛችሁ ወይም ደግሞ እንደዚህ በቃ አለ በደንብ እንትን የምትሉት ሰው ነው እንጂ እንደዚህ በስጋ እንትን ያላችሁ ሰው እኮ አይተውምም አይተካምም። ይሄ ሪል ነው። ማንኛውም ሰው ወንድም በሉት ወንድምም ቢሆን እህትም ቢሆን አባትም ቢሆን እናትም ቢሆን እነዚህ የሚተኩ አይነት አይደሉም። ምክንያቱም አንተ እንደገና ተመልሰ በሌላ ሰው ልትወደድ አትችልም። ይሄ ቴክ ሲጀመር ሰው በሰው ይተካል የሚለው ዘመድ ካልሆኑ ውጭ ነው። ገብቶሃል? እህት ደግሞ የራሱ ነው። ስለዚህ በማንም ልትተካችልም ሪል ነው። ሌላ ነገር ብጽፍ አሪፍ ነው፣ ግን ይሄ አሁን ከዚህ ሰው በሰው ከሚለው ጋር አይገጥምም ብዬ ነው የማስበው። አይመጣውም ሁላ። ሌትስ ጎ ወደ ኔክስት ቪዲዮ። እሺ አለሽ ደግሞ ለእውር የሚታዩ ውበት ይዛ ቆንጆ አይደለሁም ብላ የምትከራከር DJ ማጂክ አንዳንድ የሌላቸው ግግም ያሉ ልጆች ሳይሆኑ ፍጥጥ እኛ ነን ብለው ፍጥጥ የሚሉ ባሉበት ሀገር ላይ ሪል ጸዴ ሆኖ ማለት ነው በቃ ይከራከረዋል። እንደው ታብራ ያምኑ ደቡላ አንተ እንደዚህ እኮ አልከኝ ምናምን አንተ እንደዚህ እኮ አልከኝ እንደዚህ እኮ አልከኝ አምኑ ጌታ ምስክር ያምኑ እና ግን ደግሞ ሪል እናንተ ጸዴዎች ናችሁ። ማንም ለእውር ራሱ የሚታዩበት ነው ያለው። ስለዚህ ላኩላቸው ለነዛ ውበታቸው ለእውር ሁሉ ለሚታይ ልጆች send this video። ሰሙ ጨለማ ውስጥ ብቻዬን ከሆንኩኝ ሲነጋ ማታስፈልጉ ስለ ጨለማና ስለ ቀን ምናምን እያወራን እንዳይመስላችሁ አይደለም። ለፍተን ምናምን ስንለፋ ያላገዛችሁን ሰዎች ሲያልብልንም አታስፈልጉንም። እናንተ ምንም አረዳችሁና አላገዛችሁንም። ስለዚህ በስኬታችን ጊዜ አታስፈልጉንም። ያላደረጉት ራቅ በሉ። እሺ መጀመሪያ ነበረ እንደዚህ ስንለፋ ስንታቅ ምናምን ካረዳችሁ። ስለዚህ በጨለማው ካልነበራችሁ ሲነጋም አታስፈልጉ ማለት ነው። ላኩላችሁ፣ ይሄን ቪዲዮሽ ላኩላችሁ። ይሄ ነገር ብዙ ሰው ያልተረዳልን ሰዎች ስሙ። ጀስት ቺርስ ይላል። ብቻችን ስንሆን ደስተኛ ነው የምንሆን ልጆች። ለምንድነው ግን ያታየሽ ሚሰማኝ እንኳን ባትነግረሽ ሚቻማሽ ብቻ ቺርስ ብለናል እኛ። ሌትስ ጎ ወደ ኔክስት ቪዲዮ። ለአንቺ ስል ስንት ሰው እንደተውኩ ካልገባሽ ከነሱ መሀል ስትሆኝ ይገባሻል።
ባለፈው ሴቶች በጣም ቴክስት በመጻፍ እየበለጡ ነበር። አሁን ሪል እጥፍ ነው የበለጣቸው። ገብቷል። ስትተው ይገባቸዋል፣ ስንተዋችሁ ይገባቸዋል፣ ዝም ስንላችሁ ይገባቸዋል፣ ስንረሳችሁ ይገባቸዋል። ስለዚህ ከአሁኑ ማለት ነው ለእናንተ ብዙ ሰው እንደተሆነ አውቃችሁ ሪል ሰላም ሁኑሽ፣ አትላላጡሽ። ቻማችሁ ሌስ ጎደ ኔክስት ቪዲዮ ሰው ሚስጥር በጠበቅ ላይ በጣም ጎበዝ ነኝ። ምክንያቱም ስለምረሰው ለእኔ ሚስጥር ነገር ቢሽ በዚህ ሰምቼ በዚህ የለ ረስተ ነው። አንዳንድ ሰዎች ግን የወደድናችሁን ያህል ልንጠራችሁ እንደምንችል እወቁ። የወደድናችሁን ያህል ልንጠራችሁ እንደምንችል እወቁ። ላብራራ ስለዚህ ቪዲዮ እኔ ባይዘው ሰሞኑን ማለት እየጠፋብኝ ነው ማብራራው ነገር አይዶን እንደምንችልበት መውደድ እንደቻልንበት ሁሉ መጥራት እንደምንችልበትም እወቁ ነው። መውደድ የቻለ ሰው መጥራትም ይችልበታል። ስለዚህ ብዙ አትፎገሩሽ። እኔ ለማወራበት እንጂ እናንተን ለማስረዳበት መንገድ አይመለከተኝም ብሏል። እኔ እዚህ ቴክስት ላይ እንደዚህ አጌነስት ልሆን ነው። እኔ የማወራውን ነገር በደንብ እንዲረዱልኝ ነው የምፈልገው። የሆነ እስኪረዱ ድረስ ነው ምለፍ። ማውራት ስለፈለግኩ አይደለም እያወራሁ ያለሁት፣ እነሱን ለማስረዳት ነው እያወራሁት ያለሁት። ስለዚህ እነሱን ለማስረዳት እያወራሁ ከሆነ ሊገባቸው ይገባል። ስለዚህ በደንብ ሙቼም ቢሆን ነው የማስረዳው እንጂ ጀስት እኔ ስለማወራበት መንገድ እንጂ ስለምትረዱበት መንገድ አይመለከተኝም ምናምን። ለምን አወራችኋለሁ? እንደዛ ከሆነ የማይመለከተኝ ከሆነ ወዲያውስ ለምን እጀምረዋለሁ? ስለዚህ ይሄን የፐርሰናሊቲ ነው፣ እንደኔ አረዳድ ነው። እሺ የእናንተን አረዳድ በኮሜንት አሳውቁኝ። ሰብስክራይብ፣ ኮሜንት፣ ሼር፣ ላይክ ማድረግ እንዳይረሳ። ሌትስ ጎ ወደ ኔክስት ቪዲዮ። የዛሬው ቪዲዮአችን ይሄንን ይመስል ነበረ። ፈታ ዘና እንዳላችሁ አልጠረጠርም። ጀስት ትናንት ነበር መፖስት የነበረብኝ ቪዲዮ። ትናንት አልተመቸኝም በአንዳንድ ነገሮች ምክንያት። ዛሬ ግን መተናል ከቻሳ ብለናል አይደል ልጆች። በአዲስ ቴክስት ነው የመጣነው፣ በአዲስ ቪዲዮ ነው የመጣነው። ጀስት ፈታ እንዳላችሁበት አልጠረጠርም። ዩቲዩብ አሪፍ ነው ባይዘው ጸዴ ነው ዩቲዩብ። እኔ የሆነ ሰዓት በጣም ዜሮ እየሆነብኝ በጣም ተቸግሬ ነበር። እግዚአብሔርን ነው የምላችሁ። ጭራሽ ለሰው አይልከውም ነበር። ጀስት አሁን ግን ትንሽም ቢሆን ለሰዎች መላክ ስለጀመረ ጀስት ደስተኛ ነኝ። እናንተ ደግሞ ሰብስክራይብ አድርጉሽ፣ የምታዩት ሁሉ ኮሜንት አድርጉ። ኮሜንት ካደረጋችሁ ዩቲዩብ አልጎሪዝሙ ይረዳኛል። በቃ ኢንጆይ ያለው ይሄ ቪዲዮ ብሎ ስለሚያስብ ፎር ፔጅ ላይ ይወስደዋል የኔን ቪዲዮ ማለት ነው። እንደዛ አድርጉ። እችን 3 ወር አለን ግግም ብለናለን። ይህንን አካውንት ሞኔታይዝ እናደርገዋለን። እንደምንም ሞኔታይዝ እናደርገዋለን። ያላደረጃችሁ እናንተ ሰብስክራይብ ምናምን ላይክ በማድረግ አግዙን። ከቻላችሁ ደግሞ ቪፒኤን አብርታችሁ እዩት። ቪዲዮን ከቻላችሁ ቪፒኤን አብርታችሁ እዩት። ቢኮዝ የውጭ ሰዎች እንደሆናችሁ እንዲረዳ ማለት ነው። ቪፒኤን አብርታችሁ ካያችሁት ጸደኝ ነው ለኔ። ላይክ አድርጉ። እስከ መጨረሻው ቪዲዮ ለተከታተላችሁ ሰዎች በጣም ነው የማመሰግነው። በጣም ነው የማመሰግናችሁ። ምክንያቱም ይሄንን አሁን ማወራውን እየሰማችሁ ከሆነ እስከ መጨረሻው ተከታትላችኋል ማለት ነው። ስለዚህ በጣም ነው የምወዳችሁ። ከዚህ በፊት የሰሯቸው ቪዲዮዎች ልክ እንደዚህ ናቸው። ገና አዲስ ከሆናችሁ ወደዚህ ቪዲዮ አዲስ እየመጣችሁ ከሆነ ከዚህ በፊት የሰሯቸው ቪዲዮዎች ዘሴም ዚስ ቪዲዮ እየገባችሁ ሾፍ ሾፍ አድርጓቸው ብቻባችሁ። ከሁለት ቀን በኋላ ቱዴይ ሴጎ ደግሞ በኒው ቪዲዮ እንመጣለን፣ በአዲስ ቪዲዮ እንመጣለን። መቼ መሰላችሁ? ዛሬ 40 ቅዳሜ፣ እሁድ፣ ሰኞ ማለት ነው። ሰኞ በአዲስ ቪዲዮ እንመጣለን። ይመቻችሁ። ሀቤና ይስጥ። እቺ የተመቸችኝ ቪዲዮ ስለሆነች ነው። ያው ሪአክት ስለሆነ የምናደርገው ያው ይገናኛል። ስለዚህ የተመቸችን ቪዲዮ ስለሆነች ነው። ስሟት።